ለ22 ዓመታት ሴት መስሎ በሴቶች ገዳም ውስጥ ስለኖረው ሰው አስገራሚ ህይወት እንሆ ይዘንላችሁ ቀረብን። ቪዲዮውን ከመጀመራችሁ በፊት ላይክ እና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን። በገዳሙ ውስጥ ከሴቶች ጋር በሚኖርበት ወቅት ወንድነቱ እንዳይታወቅበት ከባድ ጥረት ሲያደርግ ቆይቷል። ይህ ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው ፍራንክ ታባሬስ የተሰኘው የዶሚኒካን ሪፐብሊክ ሀገር ሰው እናትና አባቱን በትራፊክ አደጋ ምክንያት ገና በህፃንነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ህፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለ በመረዳት አብረውት እንዲኖር ይፈቅዱለታል። ረጅም ጸጉሩ፣ አፍንጫውና የፊቱ ቅርጽ የሴት መልክ የሰጠው ይህ ሰውም በገዳሙ ውስጥ ያስጠለሉት ህፃን ልጅ ጾታው ወንድ መሆኑን እንደማያውቁም ተናግሯል። ሲስተር ማርጋሬት በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ህፃኑን ያስጠለሉት እናትም ህይወታቸው ማለፉን ተከትሎ ህይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ይደረጋል። ከሴት መናኞች ጋር በገዳም ውስጥ ህይወቱን የቀጠለው ይህ ሰውም እያደገ ሲመጣ ወንድ መሆኑን እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደበረታበትና ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበር ተገልጿል። በመጨረሻም በገዳሙ ውስጥ አብረው ከምትኖርና ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግሯል። ሲስተር ሲልቪያም እውነተኛ ማንነቱን ስታውቅ የፍቅር ጥያቄውን ተቀብለው ጥሩ ጊዜ እያሳለፉ ያለ እርግዝና ይፈጠራል። ከእርግዝናው በኋላ የህይወቴ ምስቅልቅል ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ስራ እንፈልግ፣ ልጃችንንም እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግሯል። ከትንሽ ጊዜ በኋላ ከገዳም ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ኦዲቲ ሴንትራል የዶሚኒካ ብዙሃን መገናኛዎችን ዋቢ አድርጎ ዘግቧል። ሲልቪያን ካጣበት ጊዜ ጀምሮም ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ የ73 ዓመት አዛውንት ሲሆን ከሲልቪያ ጋር ጣፋጭና የማይረሳ የፍቅር ጊዜ አሳልፌያለሁ ሲል ይናገራል። ውድ ቤተሰቦቻችን ቪዲዮውን ላይክ እና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን። አዳዲስና የትም ያልተሰሙ አስገራሚ፣ አዝናኝ እንዲሁም አስተማሪ የሆኑ መረጃዎችንም ያገኙበታል።